እሺ ማሪ ወይ እኔ የምልሽ አሁን ከወለድሽ 2 ወር ነሽ ነው 3 ወር ነው በቃ አሁን ስራ መጀመር አለብሽ እንዴ በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሳን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ አሁን አንቺ ከወለድሽ በኋላ ፌድ አደረገ ምን ማለት ነው እንዴ በቃ ከባድ ነው እንዴ ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይለኛል በቃ 2 ወር አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው እኔ አበሻ ከየት እንደመጣ አላውቅም ፈልጌው ነው የተቀመጥኩት አይኔ ፈለገሽ ሆነ አላልኩም አሁን እኮ እየወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ ይሆነ አንዳንድ ጊዜ ትንሽ ለኔም ብታስቢ ወጥቼ ተሮርጬ ነው የምመጣው ይሄን ነገር ስለማቀባረል እንዴ ምን አገናኘው ከማጥባት አይ እንዴ አንድ ዳቦ አሁን ቁርስሽ ነው አይደል አንድ ዳቦ ይበቃሽ ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ አንዳንዴ እኮ መተጋገዝ አሪፍ ነው ጊዜውን ታውቂዋለሽ የምር ነው ምን ማለት ነው የምር ነው አይ እኔ አጥሚትም አልጠጣም ታውቃለህ አጥሚት አልበላም ታውቃለህ ጨጓራዬ ነው የሚለው አጥሚት አትጠጪ ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል ልጅታኒቼ ነው እንዴ ምን ችግር አለው ባሎቻቸው ጥሏቸው ይሉት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት ይሻላል ይሻላል ልብስ የሚያጥባል አይደል እኮ ይሻላል ነው ምንድነው ያለቀስሽ ነው አይ አረጋግጥ ነው አለቅሳለሁ እንዴ እንድታለቅሽ እኮ አይደለም እንደዚህ አልኩሽ ወጣት ነሽ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው ገብቶኛል ምን እንደሚያስለቅስሽ ኧረ እኔ አላለቀስኩም ለማለቅሳለሁ ምን እንደሚያስለቅስሽ አላለቀስኩም እንዴ 2 ልጅ አለ አይደል እሱ ወጪ አለ እንደገና አንቺ ተደረበሽ ሁለተኛ እንውለድ ይቆያል አልኩም ነበር እኔ አንተ ነው ሁለተኛ እንውለድ ያልከው እኮ እንውለድ ግን አሁን እኮ 2 ወር ሙሉ ተቀመጥሻል እንደ እናቶቻችን 3 ወር ልትታረሽ ነው በቃ 2 ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንደዚህ ካልሆነ ደግሞ ማትወጪ ከሆነ ደግሞ አንዳንድ ጊዜ ለሳውንም ብታስቢ አሪፍ ነው ትንሽ ብትበይ አሪፍ ነው ልጅቷም ደግሞ ተወፍርብሻለች ገባሻ እሺ እያለቀሽ ነው አላለቀስኩም አንቺ ስቀልብ ፕራንክ ነው ስሚ ማሪ አንቺ ዳግ አንቺ እየቀለድኩ ነው ስሚ ዳግ ሰውን የሚያቆስል ነገር እያደረኩ ፕራንክ ነው የሚባል ነገር አለ እንዴ ያው ለምን አሰራባበ ይልስ ነው ያምሻል ለማን ነው የምሰራው የምር እየቀለድኩ ነው አንቺ አመረሽ ነው ወንድሻል ይቅርታ አመረረች እኔ እየቀለድኩ ነበር እኔ እንደማንኛውም ኢትዮጵያዊ ፍራንክ ላድርግሽ ለምን ይቀርብሻል ታመረልሽ እንዴ እያወቅሽ አይ ሲሪየስ ነው በጣም ነው እንዴ ታዲያ ፍራንክ ላድርግሽ እንዴ ይቅርታሽ ወድሻለሁ እኔ ሙዳለሁ